የወላይታ ንጉሥ የነበሩት ምርጥ ጦር የላኩት የታሪክ መጽሐፍ አለ። አምጣ ካላችሁኝ አመጣለሁኝ። ከወላይታ አድዋ የዘመተው የወላይታ ጦር ነው። ይችን ሰንደቅ ዓላማ ይዘው ነው አባቶቻችን የተፋጁባት። ደግሞስ የብዙ ሀገሮች የዓለም መንግስታት ብዙ ሀገሮች ሰንደቅ ዓላማቸው ላይ ሌላ ምልክት የለም። እንደ ኢጣሊያን፣ ፈረንሳይ እንደዚህ ያሉት ሁሉ ምንም ምልክት የለም። በዚህ ሀገር ዴሞክራሲ የለም ማለት ነው። ክቡራን ጌቶች፣ ዴሞክራሲ የሚኖረው ከሰንደቅ ዓላማ ምልክት ጋር ሳይሆን ከአገዛዝ ከአስተዳደር ጋር የብሔር ብሔረሰቦች እኩልነት ሲጠበቅ ነው። ይህን ደግመዋለሁ። የብሔር ብሔረሰቦች እኩልነት ሲጠበቅ ነው። እኩልነት ሲጠበቅ ማለት ደግሞ በአንድ መንግስት ሁለት አስተዳደር ሳይኖር የመንግስቱን መስሪያ ቤት ሁሉ በአንድ ብሔረሰብ ከጠራጊ ጀምሮ እስከ ሚኒስትር ድረስ በአንድ ብሔረሰብ ሳይያዝ ለአንዱ የተደረገው ለሌላው ሲደረግ ይሄ እውነተኛ ዴሞክራሲ አለ። አብሮ የመኖር ተስፋ እውነተኛ አለ። በወረቀት ላይ ዴሞክራሲ ማብዛት፣ ታሪክ ማብዛት ምን ይጠቅማል? አንዱን ጎሳ በሌላው ላይ መቀስቀስ፣ ተዋልዶ ተጋብቶ በሰላም የተቀመጠውን አንተ እንዲህ አድርገዋል። ከ100 ዓመት በፊት ጡት ቆርጠዋል። ለምን ከዛ በፊት ምላስ የተቆረጠው አብሮ አይነገርም? ለምን ጡት ቢቆረጥ ምላስ ቢቆረጥ ልዩነቱ ምንድን ነው? እንዲህ ያለ መጥፎ ነገር አለ። ኤርትራን በተመለከተ ጌቶቼ እዚህ የተሰበሰባችሁት አድርባይ ነው ውሸታም ነው እንዳትሉ፣ ይሄው አቶ ሀሰን አሊ አብዱ አሉ ሊመሰክሩ ይችላሉ። በክልል ምክር ቤት ኤርትራውያኖች ይቅርታ፣ ወደ አርዕስቱ ወደ ባንዲራ ጉዳይ